በሀገራችን ኢትዮጵያ ውስጥ ብዙም ትኩረት ባላገኘው የአእምሮ ህመም ህክምና ላይ ትልቅ ህልም አልመው የብዙዎችን ስብራት ሊጠግኑ የፈሰሱ እንባዎችን ሊያብሱ አስተዋሻተው የወደቁትን ሊያነሱ በሶስት ራዕይ የሰነቁ ወጣቶች ሐሳብ አመንጭነት የተጀመረው ጊዜ የአእምሮ ህክምና ማዕከል የበኩሉን ድርሻ ሊያበረክት ያለውን ጠጠር ሊወረውር እነሆ አሻራውን ለማሳረፍ ከደጃፉ ላይ ቆሟል። ጊዜ የአእምሮ ህክምና ማዕከል የአንድ ምሽት እዚህ ጋር አራት እየበላን ነው። እሱን ያወራን ያው በየምንሰራው ስራ የራሳችን አስተዋጽኦ ያለንና ግን ሌላ አንድ ነገር እንደው በጋራ የሚጠቅም ነገር ለምን አናረግም የሚል እንዲሁ ስንነጋገር ያው ለምን ህክምና አይሆንም የአእምሮ ህክምና አይሆንም የሚል ሐሳብ ተነሳ። ሐሳቡን ያነሳው ፍሬው ነውና ለምንድን ያነሳው በተደጋጋሚ የምናወራው ነገር ስለሆነ ብዙ የአእምሮ ህክምና በበቂ ሁኔታ አገልግሎት የለም፣ ሲኖር ደግሞ በበቂ ጥራት አይሆንም፣ ግን ደግሞ ፍላጎት ደግሞ ከጊዜ ወደ ጊዜ እየጨመረ ነውና እሱ ላይ ለምን አንሰራም የሚል ሐሳብ ተነሳ። ምን ችግር አለ እንሰራለን፣ ግን ምን ሰራ ከሆነ ደግሞ መስማማት ያለብን ነገሮች አሉ። ምክንያቱም የአቅም ጉዳይ እንዳለ ሆኖ በሐሳብ መስማማት ያስፈልጋልና እንዳጋጣሚ ሆኖ በሐሳብ ምንስማማ ጓደኛሞች ስለነበርን ከዛ ቀደም ብሎ ረዘም ላለ ጊዜ በቃ ያየነው እንሂድ እስኪ ብለን ራታችን በልተን ተለያየን። ከዛ ቀስ ቀስ እየተባለ አይ ይሄን ነገር ብናረግ እንደዚህ እኔ ከሶስታችን እንግዲህ ባለሙያው እኔ ነኝ እና ያው ሀብታም በገንዘቡ ድሃ በጉልበቱ በሚለው ተሰብስበን በቃ እንደዚህ ሲሆን እንደዚህ ብናረግ በሚል እነሱ ቢዝነስ ውስጥ ነው ያሉትና እነሱ ብዙ ጊዜያቸውን ገንዘባቸውን በፈቃደኝነት ኢንቨስት አድርገው የሚጠቅም በጎ ነገር ይሰራል ይመስለኛል። እኔ አንደኛ በጣም ሰፊ የሆነ ማህበራዊ ኃላፊነትን የምትወጣበት አክሰስ ይሰጣል፣ ብዙ እድሎች ይሰጣል። ብዙ ሰዎችን የመርዳት ሁሌ ቢዝነስ ላይ የመሯሯጥ ሳይሆን ሰዎችን እየረዳ ሌላው ነገር ትርፍ የሚሆንበት ለሌሎች እየተረፍክ ስቲል ግን ብዙ አክሰሶችን የምትፈጥርበት ሰፋ ያለ ስራ የምትሰራበት ለብዙ ሰዎች ማድረግ የምትችልበት እድል ይሰጣልና ከዛ አንፃር ስናየው በጣም እኔም ኢንትረስትድ እየሆንኩ ነው የመጣሁት በዚህ ጉዳይ ላይና በጣም እየሳበኝ መጣ። እነሱም እንደዛውና እንዲህ እያለን እየተነጋገርን እያዳበርነው ስንሄድ ያው ወደ አክሽን ገባን ማለት ነው። ይህን ተቋም ያቋቋሙ ሰዎች የሚገርሙ ናቸው። አንደኛ የሰው ልጅ ክቡር የሆነ የሰው ልጅ አእምሮ እንዴት አድርገው ሊንከባከቡ እንደሚችሉ እውቀት ያላቸው ሰዎች ናቸው። ከባለቤቶች ውስጥ ካሉት ውስጥ እዚያ ላይ የፍልስፍና እውቀት፣ የአእምሮ ህክምና እውቀት እና የስነ ጥበብ እውቀት ያላቸው ሰዎች ናቸው። ከሁሉም በላይ ደግሞ ሰውን የሚያከብሩ ሰውን የሚያፈቅሩና የሀገራችንን የአእምሮ ህክምና እውቀት ባላቸው አቅም ወደ አንድ ደረጃ ከፍ ለማድረግ የሚጥሩ ሆነው ስላገኘኋቸው ነው እነሱን ለማገዝ የተነሳሁት። መሆን የምንፈልገው ነገር በኢትዮጵያ ምናልባትም በምስራቅ አፍሪካ ከዛም ከፍ ካለ ምስራቅ መካከለኛው ምስራቅ በምንለው ውስጥ ሰፊ የሆነ የአእምሮ ህክምና ክፍተት አለ፣ አገልግሎት ክፍተት አለ። ይሄ እንዳለ እናውቃለን። ስለዚህ ለሀገራችን ከዛ ደግሞ ሰፋ ሲል በምስራቅ አፍሪካ ሰፋ ሲል በመካከለኛው ምስራቅ የሚሆን ትልቅ ተቋም መሆን እንፈልጋለን። ድርጅት ታቋቁም የፋይናንስ ችግር አንዱ ትልቁና ሰፊውን ቦታ የሚይዘው ነው። ግን ግቡን ስለምናስበው የምንደርስበትን ቦታ እናስበዋለን። ትልቅ ነው። ሌላ ከዚህ የተሻሉ በቢዝነስ ሳይድ እናስብ ከተቻለ ከዚህ የተሻሉ በጣም ጥሩ ቢዝነሶች የምንሰራ ሰዎች ነንና እናውቃቸዋለን፣ ሌሎቹንም ስራዎች ማለት ነው። ይሄኛው ግን ማህበራዊ ኃላፊነት ነው ማለት እኔ ልጄ ወይም ደግሞ ቤተሰቦቼ ፍሬ ሆስፒታል አለው ቢሉኝ ይሻለኛል ሆቴል አለው ከሚል ኦር የሆነ ድርጅት አለው። ምንም ሰው ሲያስታውሰኝም ለሀገሬ ይሄን በማዋጣት ቢያስታውሰኝ ነው ደስ የሚለኝ።
ሆስፒታል ማዋጣት በጣም ደስ የሚል ነገር ነው። ስንጀምረው አይመስልም ነበር። አሁን ግን እያየን ሰዎች እንደሚታከሙ እንደሚድኑ ከዛ ደግሞ ኑሯቸውን እንደሚኖሩ ስናይ እንኳን አደረግነው። መታወስ ካለብኝ በዚህ ነው መታወስ የምፈልገው። የራሴን ሐውልት ነው የተከልኩት። በግለሰብ በቤተሰብና በማህበረሰብ ላይ ከባድ ጫና እያደረሰ የሚገኘውን ይህን የጤና ችግር ከመፍታት አንጻር በአገልግሎት ስርጭቱ ተደራሽነቱና ይዞት ከመጣው የተለየ አገልግሎት አንጻር በዘርፉ ላይ አንድ እርምጃ ወደፊት የሚያራምደው እንደሆነ ይታመናል። ጊዜ የአእምሮ ሕክምና ማዕከል ጊዜ የአእምሮ ሕክምና ማዕከል እንትኑ ስያሜ ሆኖ መርሁ ግን በህሙማን አይን የሚል ነው እና በህሙማን አይን ማለት ምን ማለት ነው? ይሄም ደግሞ እንግዲህ የሚመጣው መነሻችን አገራችን ላይ ከምናየው የህክምና ክፍተት ተነስተን ነው ብለናል እና አንደኛው ክፍተት ህክምናን የምናይበት አይን ብዙ ጊዜ በሚያክመው ሰው ወይም በሚያክመው ተቋም አይን ነው እንጂ በታማሚው በሚታመመው ሰው አይን አይደለም። ስለዚህ በህሙማን አይን ማየት ማለት ምን ማለት ነው? ሰው ሲታመም ምንም ህመም ሲታመም ድንገቴ ነው ህመም ድንገቴ ነው ማለት ዛሬ ይሄንን ለመቅረጽ አስበናል፣ ግን አንዳችን ብንታመም ኖሮ ይሄንን ማድረግ አንችልም ነበር። ስለዚህ መታመም መስተጓጎል ነው። ካሰብኩበት ካቀድኩበት ልሰራው ከፈለኩት ነገር መስተጓጎል ነው አንድ። ሁለተኛ ካሰብኩበት ካቀድኩበት መስተጓጎል ብቻ ሳይሆን ደግሞ ተዘጋጅቼ አይደለም የምታመመው። እኛ ሀገር ባለን የኑሮ ችግር ምክንያት ለህክምና አይደለም ለየትኛው መሰረታዊ ነገር ሰው ገንዘብ ይዞ አይታመምም። ስለዚህ ሁሉ ጊዜ ድንገት ያልተዘጋጀበት እና ለመፈጸም የሚቸገርበት ነው የሚሆነው። ሶስተኛ ደግሞ ይሄም እንኳን ሆኖ ድንገቴም ሆኖ ሳልዘጋጅበትም ህክምና ቦታ ስንሄድ ህክምና ቦታ እኛ የህክምና ባለሙያ የሆኑ ሰዎች ስለለመድነው እንትኑ ችግሩ አይታየንም። ለታመመ ሰው ግን የመጀመሪያው ብቻ መሆን ሳይሆን ያለመደው ቦታ ስለሆነ የማያውቀው ቦታ ነው የሚመጣው። የማያውቀው ቦታ ሲመጣ ደግሞ አስፈሪነቱን ጎልቶ ይታያል። አሞኝ የማላውቀው ቦታ የማላውቃቸው ሰዎች ሚስጥሬን ህመሜን ልነግራቸው ነው የሚመጣው። ይሄ በህመምተኛ ስናየው መታመም በጣም ከባድ ነገር ነው፣ አስቸጋሪ ነገር ነው። ስለዚህ ይሄንን ህክምናን በህመምተኛ አይን ብናይ ምን ማድረግ እንችላለን ብለን ነው የምንነሳው። ስለዚህ ወደ ተግባሩ ስንመጣ ለምሳሌ በእኛ ተቋም ውስጥ የተለመዱ ምንላቸው ይሄ እንግዳ ተቀባይ እንደዚህ የለንም። ያለን ሰው መጀመሪያ ሲመጣ ባለሙያ ነው የሚያገኘው። የአእምሮ ህክምና ነርስ ነው የሚያገኘው። የአእምሮ ህክምና ነርስ ደግሞ ለጊዜው የሚያገኘው ሳይሆን ከተገናኙበት ጊዜ ጀምሮ እስከ መጨረሻው በእኛ ህክምና ውስጥ ካለ ድረስ የግል ማናጀሩ ነው የሚሆነው። የህመሙ ማናጀር ነው፣ ኬዝ ማኔጅመንት ነው የምንለው። ስለዚህ የዚህ ህመምተኛ ማናጀር ይሆናል የአእምሮ ህክምና ነርስ። ስለዚህ እንደመጣ ትውውቅ እንፈጥርለታለን። ያ ትውውቅ ቀጣይነት ይኖረዋል። ስለዚህ ተመልሶ ሲመጣ አዲስ ሰው ጋር ሄድም ይህን ሰውዬ ሁል ጊዜ ያገኛል። ምን ማድረግ እንዳለበት ግራ ያለውም ሁል ጊዜ ይሄ ሰው ተከታትሎ አሁን የምታደርገው ይሄ ነው፣ ቀጥሎ የምታደርገው ይሄ ነው እያለ እያገዘው ይሄዳል ማለት ነው። ጊዜ ለየት ከሚያደርጉት አንዱ ነገር አንድ ታካሚ ከቤተሰቦቹ ጋር ወይ ደግሞ አብሮት የመጡት ሰው ጋር ብቻውን ሊሆን ይችላል። ከበር ሲገባ እኛን ያገኛል። እኛ ሳይኪያትሪክ ፕሮፌሽናሎች ነን። በዚህ ሙያ ላይ የተማርን ሰዎች ነን። ለዛ ያ የመጣው ሰው ምን እንደሚያስፈልገው ገና በመግባቱ በምናገኘው ትውውቅ የተወሰነ አንደርስታንዲንግ ወይም ደግሞ እውቀት ይኖረናል። ለዛ ያንን ሰው ምን አይነት ህክምና ያስፈልገዋል። አሁን ለምሳሌ አንድ ሰው በእኛ በኩል በኬዝ ማኔጀሮች በኩል ኦልሞስት ሪሴፕሽን ጋር ማለት ነው እንግዳ መቀበያ በኩል ሲመጣ ያ ሰው አስቸኳይ ኢመርጀንሲ ህክምና ያስፈልገዋል ወይ ድንገተኛ ህክምና ያስፈልገዋል ወይስ ኦፒዲ ወይም ተመላላሽ ህክምና ውስጥ ወይስ ደግሞ ገብቶ ተኝቶ የሚታከም አይነት ታካሚ ነው የሚለውን ነገር የምናየው የመጀመሪያ ኮንታክት ፐርሰን ወይም ደግሞ የሚያገኘን ሰው እኛ ነን ማለት ነው። የአእምሮን ህክምና ብቻ ያማከለ አይደለም። ስለዚህ ሌሎች ተጓዳኝ በሽታዎች ካሉ መመርመር፣ እንዲሁም ማህበረሰቡ ላይም ችግር ካለበት ይሄ ታካሚ አይተን ሁሉንም ያቀፈ ምርመራ ነው የምናደርግለት ማለት ነው ለአንድ ታካሚ።
ጊዜ የአእምሮ ሕክምና ማዕከል ህመምተኞችን በእንክብካቤ ተቀብሎ ከማስተናገዱን ባሻገር በቂ የሆነ የመድኃኒት አቅርቦት፣ የተሟላ የላቦራቶሪ ምርመራና መሰል አገልግሎቶችንም በመስጠት የህብረተሰቡን የመክፈል አቅም ባገናዘበ መልኩ ሕክምናውን ተደራሽ ለማድረግ ደፋ ቀና በማለት ላይ ይገኛል። ሙሉ የሆነ ምርመራ በተመላላሽ እንዲሁም በተኝቶ ህክምና በተጨማሪም ደግሞ በድንገተኛ የአእምሮ ህክምና አገልግሎት እንሰጣለን። ለዛም የሚያስፈልጉንን የላቦራቶሪ ምርመራዎች እንደ ኮምፕሊት ብለድ ካውንት፣ ሊፒድ ፕሮፋይል፣ የሊቨር ፋንክሽን ቴስት፣ ሬናል ፋንክሽን ቴስት፣ የደም ውስጥ ያለውን ስኳር የሚለካ ራንደም ብለድ ሹገር ወር ፋስቲንግ ብለድ ሹገር፣ ከዛም ተጨማሪ ሆኑ የቫይራል ማርከር ሴሮሎጂ ቴስት፣ እንደዚህ ሁሉ ተጨማሪ የላቦራቶሪ ምርመራዎችን ይዘናል። ስለዚህ የተሟላ የላቦራቶሪ ተቋም አለን ማለት ነው። ሶ ፋርማሲውም እንደዛው ነው። ሶ ቅድም እንደተነጋገርነው ሁለንተናዊ ደህንነትን ማረጋገጥ ነው ዋናው ዓላማችን። ሶ በአእምሮ ህክምናውን በኩል አስፈላጊ የሚሆኑ የመድኃኒት ግብአቶች አሉን። ከዛ በተጨማሪም ደግሞ ለምናደርገው የጤና ምርመራ እንዲሁም ለምንሰጠው የኮሚኒቲ ሰርቪስ እንዲረዱን በማሰብ ከአእምሮ ህክምና መድኃኒቶች በተጨማሪ ሌሎች ማንኛውም ሰው ሊገለገልባቸው የሚችሉ መድኃኒቶችንም ይዞ ነው ያለው። ጊዜ ፋውንዴሽን በሌሎችም በራሱም በጊዜ አእምሮ ህክምና የሚደገፍ ሆኖ ወጪን ብቻ በመሸፈን መታከም የማይችሉ ሰዎች ሊታከሙ የሚችሉበትን አሰራር ማመቻቸት ነው ዓላማው። ስለዚህ በዛ መልክ ሰዎች ገንዘብ ስለሌላቸው ወይ ስላነሳቸው እኛ የምንሰጠውን ህክምና ሳያገኙ እንዲቀሩ አንፈልግም። አግባብነትም የለውም፣ ፍትሃዊም አይሆንም እንደዛ ብናደርግና እሱ ጎን ለጎን በደንብ እያደራጀን እየሄድን ያለንበት አሰራር ነውና ይሄ ሰዎች ይጠቅማል ብለን እናስባለን። ፋውንዴሽን ማቋቋም ገንዘብ የሌላቸው እንዴት ሊረዱ ይችላሉ፣ አቅም የሌላቸው እንዴት ሊታገዙ ይችላሉ እና ጥሩ ጥራቱን የጠበቀ አገልግሎት በአንድ በኩል እየሰጡ በሌላ በኩል ደግሞ በዛው ልክ የሚኖረው የክፍያ ሁኔታ የህብረተሰቡን ኪስ ከአቅሙ በላይ እንዲጎዳውና እንዲያሳዝነው መሆን እንደሌለበትም ስላመኑ እንዳልኩት የቢዝነስ ሞዳሊቲያቸው እዛ ላይ በጣም እየሰሩበት እንደሆነ ተረድቻለሁ። ካሉት ሁሉንም ነገር አንድ ላይ አሟልቶ ለመጀመር ነው ሙከራ ያደረገው። ስለዚህ ፋርማሲው እዚህ አለ፣ የመዝናኛው ቦታ እዚህ አለ። በዚህ ችግር ለመረዳት የሚመጡ ደንበኞች የተሻለ አእምሯቸውን ማደስ የሚችሉበት ሁኔታዎችን አመቻችቷል። የአእምሮ ህመም ጊዜ የማይሰጥ በጊዜ ሊታከሙት የሚገባና በጊዜ ርብርብ በማድረግ እያስከተለ ያለውን ማህበራዊና ኢኮኖሚያዊ ጉዳቶች ማከም እንደሚገባ የጊዜ የአእምሮ ህክምና ባለሙያዎች ይገልጻሉ። አእምሮ ህመምን ከምንረዳበት ከተረዳንበት ግንዛቤ ነው። አንድ ሰው አእምሮውን የሚታመመው ለምንድን ነው? በጥቅሉ ማለት ነው። እያንዳንዱ ሰው ይለያያል፣ ግን በጥቅሉ ብለን ስናስብ ዋናውና መሰረታዊ ችግር የጊዜ መታመቅ በሚል እንወስደዋለን። ምን ማለት ነው? በሰው አእምሮ ውስጥ ያለፈው ያሁኑና የወደፊቱ አንድ ላይ ታምቀው ተከታታይነታቸው ይጠፋል። ስለዚህ ዛሬ ሰው በሚኖርበት ጊዜ ያለፈው ከአሁኑ ጋር የሚመጣውም ከአሁኑ ጋር እየተቀላቀለ በህይወቱን ከሌሎች ሰዎች ጋር በመግባባት መኖርን እያወቀ ይሄዳል። ስለዚህ የጊዜ በአእምሮ ውስጥ በጭንቅላታችን ውስጥ መጨፍለቅ አንደኛውና ዋናው የአእምሮ ህክምና መገለጫ ነው ብለን ተነሳ። እሱ ከሆነ የኛ ዓላማ ደግሞ ምንድነው? ጊዜን ተከታታይነት በሰው አእምሮ ውስጥ እንዲኖረው ማገዝ ነው። ያለፈውም አልፈዋል፣ ያሁኑም ያሁን ነው፣ የሚመጣውም የሚመጣ ነው የሚል የጊዜ አስተሳሰብን ህሙማን ሲረዱ የተሻለ ከህመማቸው የማገገም የመሻል እድል ይኖራቸዋል የሚለው ሀሳብ አለ። አንዱ እሱ ነው። ስለዚህ ጊዜ ከአእምሮ ህክምና አንጻር በአእምሮአችን ውስጥ ምን አይነት መልክ ይዞ ነው የሚቀመጠው የሚቀረጸው የሚለውን ከሚለው የሚነሳ ነው። በሁለተኛ ደረጃ የአእምሮ ህክምና በጎ ውጤት የሚገለጸው ከጊዜ ጋር በተያያዘ። ስለዚህ አንድ ሰው ከታመመ
በ5 ወሩ ይመጣና በ2 አመቱ ይመጣ በ2 ሳምንቱ ይመጣና በ4 ወሩ ይመጣ ቶሎ የመጣው ሰው የመዳን እድሉ የዛሬ ያህል ሰፊ ነው የሚሆነውና የጊዜን ልናርመው ማንችል ችግር ይሆናል ማለት ነው አይደል? አንዳንድ ጊዜ ሰው ብዙ ጊዜ ሳይታከም በተለያየ ምክንያት ከቆየ ለሕክምና ቢመጣም እንኳን ማሻሻል የምንችለው ነገር ውስን ይሆናል። ውስን ስለሆነ በጊዜ ምክንያት ማሻሻል የሚያቅተን ነገር አለ። ቀድሞ ሲመጣ ደግሞ በጊዜ ስለሆነ የተሻለ የመሆን እድል አለው እና ጊዜ አተኩረን የምንወስደው ነገር ነው። በሶስተኛ ደረጃ በሕክምና ውስጥ በአእምሮ ሕክምና በተለይ ጊዜ መስጠት መሰረታዊ ነው። በመታከምበት ጊዜ በቂ ጊዜ ማንንም ሰው ስታክም በቂ ጊዜ ወስዶ ህመምተኛን ሰምቶ ተረድቶ ማከም መሰረታዊና እነዚህን 3 ነገሮች ይዘን ነው ጊዜ የሚል ስያሜ ያወጣንለት። ሀገራችን ውስጥ ያለው የአእምሮ ህመም ሁኔታ ከጊዜ ወደ ጊዜ እየጨመረ ነው። ያው እናንተም ኢንፎርሜሽን ይኖራችኋል ብዬ አስባለሁ። ከየቦታው የሚወጣው የአእምሮ ታካሚ ቁጥር በሀገራችን ውስጥ ያሉት ሆስፒታሎች ማስተናገድ ከሚችሉት በላይ እየሆነ ነው። የአእምሮ ህክምናም ዴዲኬትድ ሆነው የሚያስተናግዱ ሆስፒታሎች በጣም ጥቂት ናቸው። የታካሚ ቁጥር ጊዜ ወደ ጊዜ እየጨመረ መጥቷል። ለዚህም የተለያዩ ምክንያቶች አሉት። ስለዚህ አሁን በዚህ ጊዜ ሀገራችን ውስጥ የአእምሮ ህክምና በጣም በሚያስፈልግበት ሰዓት እስከ 80 ሰው ማስተናገድ የሚችል ይህን ያህል ካፓሲቲ ያለው ተቋም መመስረቱ ይህንን በርደን ከማቃለል አንጻር ለተገልጋዮችም ጥሩ አማራጭ ከመስጠት አንጻር በጣም ትልቅ አስተዋጽኦ ነው ብዬ አስባለሁኝ። ያው የአልጋው ብዛት፣ የምንሰጠው የሰርቪስ አይነት እንዲሁም የሰርቪሱ ጥራት ከሌላውም ለየት የሚያደርገና ትልቅ የራሳችንን አሻራ ማስቀመጥ የምንችልበት ጥሩ ሰርቪስ አማራጮችን ይዘን መተናል ብዬ አስባለሁ። እኛን ከማንኛውም እንስሳ ከማንኛውም ፍጥረት የሚለየን እኛ ስል ሰዎች አእምሯችን ነው። ይሄንን የመጨረሻው የተከበረን አእምሮ ችግር በሚደርስበት ጊዜ ቶሎ ለዛ ለተቸገረ አእምሮ ደርሶ ወደ ነበረበት መመለስ ትልቅ ክህሎትን ይጠይቃል። ስለዚህ ከመጀመሪያውም ጊዜ ጀምሮ መኝ የነበረው ሌሎች ሀገሮች የደረሱበትን የአእምሮ ጤና ክብካቤ ደረጃ ላይ መቼ ነው የምንደርሰው? በሰው ኃይል፣ በቁሳቁስ፣ በመድኃኒት፣ በእገዛና በተቋማት ብዛት ተደራሽነቱ ላይ በጣም የምመኘው የነበረው ነው። አሁን የምመኘዋለሁ። እንግዲህ ከዚህ ውስጥ አንዱ መንግስት በየቦታው ያልተማከሉ የአእምሮ ጤና አገልግሎቶችን ለመስጠት ገና ብዙ ይቀረዋል። ስለዚህ መንግስት መታገዝ አለበት። መንግስትን ለማገዝ ደግሞ አንዱና ወሳኙ ነገር እንደዚህ እንደ ጊዜ አይነት የአእምሮ ጤና ክብካቤ ማዕከላት በየአካባቢው ሲዳረሱ ማየት ነው። በአሁኑ ሰዓት በአዲስ አበባ ውስጥ ብዙ የአእምሮ ሕክምና ተቋማት አሉ። የምሰየው መብዛት አለባቸው። ሲበዙ ግን የታካሚውን አቅም ባገናዘበ መልኩ አንደኛ፣ ሁለተኛ ስነ ምግባርን ባገናዘበ መልኩ፣ ሶስተኛ የአእምሮ ህሙማንን ጤና በትክክል ውጤታማ ለማድረግ ምን አይነት የሕክምና ዘዴ ሊሰጣቸው ይገባል የሚለውን ሁሉ ባገናዘበ መልኩ ለሚሰሩት በሙሉ የመንግስትንም ሆነ የግሎቹን በዚህ አጋጣሚ አክብሮቴን እገልጻለሁ።